ሰው እግዚአብሔርን ከያዘ ምን ይፈልጋል? የልብህ ተስፋ ክርስቶስ ነው። ሰው እግዚአብሔርን ካለ በምንም ልንወዳደር አይችልም። በጊዜው እግዚአብሔርን ከያዘ ሰው ጋር በምንም ልትወዳደር አይችልም። እሱ የዓለም ሁሉ ፈጣሪ ነው። ዓለምን በመዳፉ የያዘን አምላክ ከጎንህ እንደማድረግ ምን ፈልጋል? ከዚህ ጋር መኪናው ነዳይ ለምን አትሆን? እግዚአብሔር ከሌለበት ደስታ እግዚአብሔር ያለበት ሐዘን ይሻላል። እግዚአብሔር ከሌለበት ሀብታምነት እግዚአብሔር ያለበት ነዳይነት ይሻላል። ለምን የአልዓዛርና የባለጸጋ ነው ታሪክ እኮ ነው። በምድር ለትንሽ ጊዜ ነው የተሰቃየው አልዓዛር። ሉቃስ ወንጌል ፍርፋሪ እንኳን አይሰጠው ነበር። ከቁስል የተመታ ምን አይነት አሰቃቂት እንደሆነ ሰው አሁን ኖረ ነው የሚባለው። ግን ተገናኙ ላይ ተቃራኒ ነው። በአብርሃም እቅፍ ነው። ያ ባለጸጋው በእጁ እንደዚህ ነክሮ ጠብ ያርግልኝ ውሃ ብሎ እስኪለምን ድረስ ዛሬ የረሳውን ነዳይ ነገ ያስታውሰው። አንድ ንጉስ በጣም ትልቅ ቤተ መንግስት እየሰራውልህ ነው፣ ግን እዚች በረት ውስጥ ቆይ 15 ቀን ቢልህ እያጣጣምክ ነው ትቆየው። ሽታው በቃ ምድር እኮ እንደዚህ መንግስተ ሰማያት አለች ትንሽ ተቸገርልኝ እኮ ነው የሚልህ እግዚአብሔር። በምድር ያለው መከራ ችግር ያልፋል፣ ከሰው በታች መሆነ ያልፋል፣ ትንሽ ጊዜ ነው። በምድር በሰማይ ትልቅ ክብር አዘጋጅቼልሃለሁ ያልኩ። ይሄንን የማያስብ ሰው ተስፋ ሊያደርግ ይችላል። ግን ከህይወታችሁ ላይ ሰው ቀንሱ። የሁል ጊዜ ንግግሬ ነው። ብትወርቅ የሚያነሳ ሰው ጥቂት ነው የሚሆነው። በተመቻቸ ጊዜ ያጀቡ የሚመስሏችሁ ሰዎች ብታጡ አብሯችሁ ላይ ቆሙ ስለሚችሉ ልባችሁ እንዳይሰበር ከፈለጋችሁ የሚከሳቸው ዓላማ ላይ እንጂ የሚከሳቸው